ሰላም በመላው ዓለም የምትገኙ ውድ የዚህ ቻናል ቤተሰቦች እኔ መብሬ እባላለሁ። እንኳን ወደዚህ ቻናል በሰላም መጣችሁ። ዛሬ ደግሞ 5 ምርጥ የሆኑ እንግሊዝኛችሁ ምርጥ የሚያደርጉ ምክሮች እነግራችኋለሁ። ከመጀመሪያውን ጀምር። በመጀመሪያውን ምን ማድረግ አለባችሁ? ኮመን የሆኑ ቮካብሌሪዎች ማወቅ አለባችሁ። ቃላቶች፣ የእንግሊዝኛ ቃላቶች ከባድ ማለት አይደለም። መጀመሪያ ማወቅ ያለባችሁ ኮመን የሆኑ ለምሳሌ ጉድ ሞርኒንግ፣ ጉድ አፍተርኑን፣ ጉድ ባድ ምናምን የሚሉ አይደለ? እነዚህ ማወቅ ለምሳሌ አንዳንዴ ሞር አድቫንስድ የሆኑ ፋንታስቲክ፣ ኢንትረስቲንግ የሚሉ አጀክቲቮች ማወቅ አለባችሁ። እነዚህ ቃላቶች ናቸው ኮመን ቃላቶች። በየቀኑ 5 ኮመን የሆኑ ቃላቶች ከተማራችሁ ቮካብለሪውን ይሰፋል ማለት ነው። ብዙ መዓት ቮካብለሪዎች ካሉ ደግሞ እንግሊዝኛ መናገር ቀላል ይሆናል። ሁለተኛው ፕራክቲስ ነው። ቃላት ቢኖርም ፕራክቲስ ካላረጋችሁ እንግሊዝኛችሁም ሊሻሻል አይችልም። ፕራክቲስ ኤንድ ፕራክቲስ the more you practice the better your English is gonna be. so ከማን ጋር ፕራክቲስ ማድረግ ትችላላችሁ? ከሁለት አንደኛው ከጓደኞቻችሁ with your friends, practice with your friends. and ሁለተኛው በዚህ ዘመን ያለንበት ዘመነ ኤአይ እና ቴክኖሎጂ ነው። ስለዚህ ከቻትጂፒቲ ጋር ፕራክቲስ ማድረግ ትችላላችሁ። ቻትጂፒቲ ምርጥ የሆነ ኦፕን ኤአይ ነው። ስለዚህ ከሱ ጋር ፕራክቲስ ማድረግ ይቻላላችሁ። መጀመሪያ ኮመን የሆኑ ቃላቶች ማወቅ አለባችሁ ብያለሁ አይደል? እነዛ ቃላቶች ተጠቅማችሁ ከቻትጂፒቲ ጋር ፕራክቲስ ማድረግ ነው። ሁሌም ፐርፌክት መሆን አለባችሁ ማለት አይደለም። ልትሳሳቱ ትችላላችሁ። ሆኖም ግን ቻትጂፒቲ ሊያርማችሁ ይችላል። ምርጥ የሆነ አፕሊኬሽን ስለሆነ። ሶስተኛ ምርጥ የሆነ ታክቲክ ደግሞ ሻዶዊንግ ነው። ሻዶዊንግ ምን ማለት ነው? ሻዶዊንግ ማለት ከቲክታክ ወይም ከኢንስታግራም ወይም ደግሞ ከዩቱብ የሆነ ቪዲዮ ትወስዱና ያንን ቪዲዮ ኤግዛክትሊ መድገም ነው። የሆነ ነገር ካለ ሰውየው እንደዛ ማለት ነው። ሻዶዊንግ saying exactly what the other person is saying ማለት ነው። ገባችሁ አይደለ? ሻዶዊንግ ምርጥ የሆነ ታክቲክ ነው። ይሄ የሚረዳችሁ ኢንቶኔሽን፣ ፕሮናንሲዬሽን ፓተርንስ ማወቅ ስለሚረዳችሁ ነው። ምርጥ የሆነ ታክቲክ ነው ሻዶዊንግ። አራተኛው ደግሞ የማዳመጥ ችሎታችን ለመዳበር የተለያዩ የዩቱብ ቪዲዮዎች ማየት፣ የተለያዩ የዜና ቻናሎች እና ሲኤንኤን፣ አልጀዚራ የተለያዩ ቻናሎች ሊሆን ይችላሉ። ዩቱብ ቻናሎች ሙቪ ማየትም ሊሆን ይችላል። ሙቪም በጣም ኢምፕሩቭ ያደርጋል እና ለምሳሌ ፍሬንድስ የሚል ተከታታይ ሙቪ I highly recommend watching Friends movie. So that's really an interesting movie. And the fifth one actually is you have to read books. You have to read መጽሐፍ ማንበብ አለባችሁ። አቶሚክ ሀቢት ሊሆን ይችላል። የተለያዩ መጽሐፎች ማንበብ አለባችሁ። ትርጉሙ ላታውቁ ትችላላችሁ። ትርጉም ግድም ማወቅ አለባችሁ ማለት አለ። ግን እዛ ያሉ የተለያዩ ስትራክቸሮች ኮንዲሽናል ሰንተንስ ታይፕ 1 ታይፕ 2 ሊሆን ይችላል። ቴንስ ኢንቨርዥን ሊሆን ይችላል። የተለያዩ ስትራክቸሮች አሉ አይደለ? እዛ እናንተ ኤክስፖዝ ትሆናላችሁ ለዛ ማለት ነው። ለአዳዲስ የሆኑ ቃላቶችና ስትራክቸሮች፣ የተለያዩ ስትራክቸሮች። ስለዚህ መጽሐፍን ማንበብ አእምሯችን ብሬናችን የተለያዩ የእንግሊዝኛ ስትራክቸሮች እንዲለምድ ያደርገዋል ማለት ነው። ስለዚህ መጽሐፍ ማንበብ አለባችሁ። የተለያዩ የዩቱብ ቻናል ቪዲዮዎች ማየት አለባችሁ። ቭሎግስ ሊሆኑ ይችላሉ፣ ፖድካስትስ ሊሆኑ ይችላሉ። እና በሌላኛው ደግሞ ሻዶ ማድረግ አለባችሁ። ሻዶዊንግ ፕራክቲስ ካረጋችሁ ፕሮናንሲዬሽኑ፣ ኢንቶኔሽን እና የተለያዩ ፓተርኖች አፋችን እንዲለምደው ያደርጋል። ስፔሻሊ እኛ ሀበሾች የሚከብደን ፕሮናውንስ ማድረግ ነው። እንደ ፈረንጆቹ መናገር የሚከብደን ዋናው ችግር ፕራክቲስ ስለማናደርግ ነው። ዝም ብለን አንብበን ዋተር ብለን ችግር የለውም ማለት ዋተር ልትችላለህ። ግን እንደነሱ መናገር ከፈለግ you have to practice, you have to mimic, ኮፒ ማድረግ አለብህ እነሱ። ስለዚህ እነሱ ደግሞ ዋተር ነው የሚሉት። እኛ a little bit ብለን እንናገረዋለን። እነሱ a little bit ይሉታል። ስለዚህ ደግሞ ፕራክቲስ ካደረግን እንደነሱ መናገር እንችላለን። እናንተ ማድረግ ያለባችሁ ደግሞ ፕራክቲስ ነው። አዳዲስ ቃላቶች መማርም ቮካብለሪ የተለያዩ ቃላቶች እንድታውቁ ይራዳል። ስለዚህ
እነዚህ 5 ነገሮች ሳማራይዝ ለማድረግ መጀመሪያ ምን ብያለሁ? አዳዲስ ቃላቶች መናገር መማር ማለት ነው። አዳዲስ ቃላቶች